ወጣቱ ሲዲ ሊገዛ ወደ አንድ ሱፐርማርኬት ዘው ብሎ እንደገባ ነበር አይኑ አንዲት ልጅ ላይ ያረፈው። ደስ የምትል የምታምር ልጅ። ልጅቱ ሱፐርማርኬት ውስጥ ካሉት ሻጮች መካከል አንዷ ነች። ለረጅም ጊዜ የሚያውቃት ያህል ነው የተሰማው። አንዳች ደስ የሚል ስሜት ሲስበው ሄደህ አናግራት፣ አዋራት፣ አብረሃት ሁን ሲለው ይሰማዋል። ልጅቷን ወዷታል። ግን ደግሞ እሱ እንኳንስ እንዲህ በአጋጣሚ አይቶ የወደዳትን የማያውቃትን ልጅ ይቅርና በወጉ የተዋወቃቸው ልጆች አጠገብ የማይናፋር ብጤ ነው እና የልቡን በልቡ ይዞ በፍረት እንዳቀረቀረ የልጅቱን ፊት ሰረቅ አርጎ እየተመለከተ ወደ ልጅቱ ቀርቦ ሲዲ እንደሚፈልግ ተናገረ። ልጅቱ በፈገግታ ተቀበለችው። ሲዲውን ልጠቅልልልህ አለችው። እሺ። እሷ ጋር የሚያቆየውን የትኛውንም አጋጣሚ እጅጉን ይፈልገዋል። ልጅቱ ሲዲውን አሽጋ ሰጠችው። ሂሳቡን ከፍሎ ሊወጣ ነው። ቢችል ትንሽ ጊዜ አብሯት ለመቆየት አንድ ተጨማሪ ዕቃ ቢገዛ ተመኘ። ግን ደግሞ ሌላ ሊገዛ የሚፈልገው ዕቃም ሆነ አንዳችም ተጨማሪ ሳንቲም ኪስ ውስጥ የለም። እናም ሳይወድ በግድ የሲዲውን ጥቅል በእጁ የልጅቱን ፍቅር በልቡ እንደያዘ ወደ ቤቱ አመራ። ከዛን ቀን በኋላ የልጁ የዘወትር ተግባር የአይን ረሃብ የሆነችበትን ይችን ልጅ ለማየት ወደ ሱፐርማርኬት እየሄደ ሲዲ መግዛት ሆነ። በቃ ሁልጊዜ እንደዚሁ ነው። ማለዳውን የልጅቱን ፍቅር እያሰበ መውደዱን እሽሩሩ ሲላርፍዶ የአይን ረሃቡ ሲበረታበት የአንድ ሲዲ መግዣ ጥቂት ብሮች ከየትም ፈላልጎ ወደ ሱፐርማርኬቱ ይፈጥናል። አሁን እዛ ሱፐርማርኬት ውስጥ የአመታተኛ ፊት በፈገግታ ተጥለቅልቆ ያገኘዋል። ይሄ ሲታሰበው አንዳች ፍርሃት የተቀላቀለበት ለሰስ ያለ ደስታ በውስጡ ሲያልፍ ተሰማው። ሱፐርማርኬቱ ሲደርስ 1 ደቂቃ እንኳን የማይሞላው የዘወትር የተለመደው የሲዲ ግብይት ይካሄዳል። ሲዲ ፈልጌ ነበር ይላል። ልጠቅልልልህ ትለዋለች። አዎ። ሲዲውን ይዛ ወደ አንድ ጥግ ትሄድና የሲዲውን ጥቅል አምጥታ ትሰጠዋለች። ሂሳቡን ይከፍላል፣ ይወጣል። በቃ የሆነው የዘወትር የአይን ረሃቡ ማስታገሻ። በዚህች ቅጽበት በስርቆሽ ያየውን መልክ ቀኑን ሙሉ በናፍቆት ሲያመነዥገው ይውልና ደግሞ ነገ ሲመጣ በዚህ መልኩ አንዳችም የልቡን ስሜት የሚገልጽ ቃላት ሳይተነፍስ ፍቅሩን ሳይገልጽላት ሰርክ ሲዲ እንዳስተቀለለ ወራት ተቆጠሩ። አመጣ። ጉዳዩ ግራ ያጋባት እጅጉን የሚቀራረቡት ያክስቱ ልጅ ምን ሆነሃል ስትል ጠየቀችው። ብዙም ሳያንገራግር ጉዳዩን አጫወታት። ሳይፈራ ቀርቦ እንዲያናግራትና የልቡን እንዲነግራት አደፋፈረችው። ግን የልጁ አይናፋርነት ቤት በኩል እንኳንስ ቀርቦ ማፍቀሩ ሊገልጽላት ይቅርና እንዲሁም ራሱ እንዳንዳች ነው የሚፈራት። በስተመጨረሻ ግን ከብዙ ውትወታ በኋላ ሲዲውን ገዝቶ ሲወጣ የስልክ ቁጥሩን አስቀምጦላት እንዲወጣ ያክስቱ ልጅ ባቀረበችለት ሐሳብ ተስማማ። ቢያንስ ልጅቷ አንዳች ስሜት ላንተ ካላት መደወሉ አይቀርም። ያኔ ልታወሩ ትችላላችሁ። ከፈለክ የልብህን ትነግራታለህ። አለበለዚያ መቀራረባችሁም ቢሆን አንድ ነገር ነው። ቀስ በቀስ የሚሆነው ይታያል። ካልደወለችልህም ይቀራል አለችው። ተስማማ። በቀጣዩ ቀን እንደለመደው ሲዲ እንደሚፈልግ ተናገረ። ልጠቅልልልህ አለችው። አሁን ሲዲውን ልጠቀልልለት ዞር እንዳለች ቀስ ብሎ የስልክ ቁጥሩ ያለበትን ብጣሽ ወረቀት አስቀመጠላት። የተጠቀለለውን ሲዲ ይዛ ስትመጣ ሂሳቡን ከፍሎ በፍጥነት ሱፐርማርኬቱን ጥሎ ወጣ። ከሱፐርማርኬቱ እንደወጣ ባከናወነው ድርጊት ረክቶ ፎይ አለ። ካልደወለችለት ግን ከእንግዲህ አይኗን የሚያይበት ድፍረት እንደማይኖረው ተገነዘበ። ሐዘን ተጫጫ ነው። ትካዜው በረታ። ባትደውልልኝስ ሲል ፈራ። አሁን በርግጥም እኔ ተራ ደንበኛ ነኝ እንጂ ምንዋ ነኝ ሲል አሰበ። እና ምን ልሁን ብላ ነው የምትደውልልኝ? ፈጽሞ አታደርገውም፣ አትደውልልኝም ሲል ደመደመ። አለመደወልም ብቻ አይደለም፣ ጉዳዩ ከዚህም የሚከፋበት ሁኔታ አለ። ጉዳዩን የሱፐርማርኬቱ ሰራተኞች ሲያውቁበት ወይ ለካነስ ለዚህ ነውና በየቀኑ ሲዲ የሚገዛው እያሉ ሲሳለቁበት ታየው። አፈረ። በቀን አንዴ ሳይሳለማት የማይውለውን የልቡን ንግስ መቼም ቢሆን ላያያት ነው ማለት ነው። ይሄ ሲታሰበው እዛው በዛው ናፍቆቱ በርትቶ ሐዘን ተቀራመተው። በሐሳብ እንደተዋጠ ደመ ነፍሱን ወደ አውራ ጎዳናው ወጣ። በቀጣዩ ቀን ረፋድ ላይ የልጁ ቤት ስልክ ጮኸ። ደዋዩዋ ተፈቃሪዋ ልጅ ነች። ትላንት ልጁ በሰጣት ስልክ መደወሏ ነው። የባለ ታሪኩ ያክስት ልጅ ስልኩን አነሳች። በስልኩ በዛኛው ጫፍ ያለው ልስልስ ያለ ሴት ድምፅ ልጁን እንደሚፈልግ ተናገረ። ምላሹ ግን ልብ ሰባሪ አሳዛኝ ዜና ሆነ።
ልጁ በትላንትናው ዕለት በደረሰበት የመኪና አደጋ ለዘላለሙ አሸልቧል፣ ሞቷል። ትላንት ሐዘን እንደተጫነው በሐሳብ ተውጦ መንገድ ሲያቋርጥ ነበር የመኪና አደጋ የደረሰበት። ልጅቱ ጆሮዋን ማመን አልቻለችም። አንዳች ክፉ ቀልድን የመሰላት። ከልጅቱ ጋር የነበረውን ግንኙነት ጠንቅቃ የምታውቀው የልጁ ያክስት ልጅ ልጅቷን ወደ ቤታቸው ጠራቻት። አንድም ሐዘንን መካፈል ነው፣ አንድም ልጅቷ እንደመጣች ሐዘን እንደደቆሳቸው ጥቂት ተጨዋወቱ። አልበሙን ከፍታ አሳየቻት። 2 ልቦቻቸው የተሰበሩ እንስቶች። በስተመጨረሻ የልጁን ትዝታ ለማደስ ለዘላለም ያሸለበውን ልጅ ለማስታወስ ወደ ልጁ መኝታ ቤት ይዛት ሄደች። ይሄ መኝታ ክፍሉ ነበር። ሁልጊዜ እዚህ መስኮቱ ጋር ነበር ተቀምጦ የሚያነባው። እዚህ ጋር ደግሞ እያለች አስጎበኘቻትና በስተመጨረሻ ቁም ሳጥኑን ስትከፍት ስፍር ቁጥር የሌለው የታሸጉ ሲዲዎች ክምር ፊታቸው ተገጠገጠ። ልጅቷ በድንጋጤ ክው አለች። እነዛ በየቀኑ እየመጣ የሚገዛቸው ሲዲዎች መሆናቸው ነው። ሁሉም እንደታሸጉ ናቸው። ከመካከላቸው አንዱም ከታሸገበት አልተፈታም። ልጅቷ በቀስታ አንዱን የታሸገ ሲዲ አንስታ እሽጉን ስትፈታው ከውስጡ አንድ ብጣሽ ወረቀት ወደቀ። ወረቀቱ ላይ እንዲህ የሚል ተጽፏል። አንተ ልጅ በጣም ደስ ትለኛለህ፣ ላገኘህ እፈልጋለሁ። በዚህ ስልክ ቁጥር ልትደውልልኝ ትችላለህ? ይልና ከስሩ ስልክ ቁጥር ሰፍሯል። ሲዲውን ስትጠቀልልለት ይህን ማስታወሻ ጽፋ ውስጡ ያስገባችለት ልጅቷ ራሷ ነች። የሲዲውን እሽግ ከፍቶ ማስታወሻውን እንዳላየው ስታውቅ እምባዋ ፊቷን አጠበው። አሁንም ሌላ የሲዲ እሽግ አንስታ ከፈተች። አሁንም ሌላ ማስታወሻ። እባክህን አንተ ልጅ ላገኘህ እፈልጋለሁ፣ በዚህ ስልክ ቁጥር ደውልልኝ። እምባዋ ፊቷን እያጠበው የሲዲዎቹን ጥቅል አንድ በአንድ ፈታቻቸው። ሁሉም የልጅቷን መልእክት ይዘዋል። እባክህን አንተ ልጅ በጣም ደስ ትለኛለህ፣ ላናግርህ እፈልጋለሁ፣ በዚህ ስልክ ቁጥር ደውልልኝ። እምባዋ ዓይኗን ጋረደው። አነባች።